አንድ ጊዜ በጣም ተገርሜ ራሱ በእግዚአብሔር ላይ ተገርሜ ነበር። ማለት በቃ እንደልባቸው ሲሆኑ እንደልባቸው ሲያረጉሽ እንደልባቸው ግፍ በቡድን ሆነው ተደራይተው ግፍ ሲሰሩ በዘመኔ አይቻውቃል። ፀጉርሽ ይነቃቀላል፣ ቆዳሽ ይበላሻል፣ ቶሎ ማርጀት ያመጣል። ቀድሜ አረጃለሁ፣ ቀድሜም ልሞት እችላለሁ። በቀል ጭንቀትን ያመጣል። ምሬቱ፣ መብሰልሰሉ፣ ቁጣው፣ ንዴቱ ይብሰለሰላሉ፣ ይቃጠላሉ። በሽተኛ ሆነው ሲሞቱ ታያቸዋለሽ። ችግሩ ግን መሰለሽ ምን አሁን አንድ ሰው ጎዳሽ፣ አንቺ ቢቀር አልሽው፣ ታውሹ፣ ለእግዚአብሔር ታውሹ። እዛ ያ የበደለሽ ሰውዬ እያማረበት ይሄዳል፣ እየተሳካለት እንኳን ሊቀጣ እያማረበት እየተሳካለት በሀብት ላይ ሀብት ብዙ እያማርነት እንደው እንደዚህ አድርጎ ይህን ያህል ግፍ ሰርቶ ግፍ የሚሰሩ ሰዎች አንድ ጊዜ በጣም ተገርሜ ራሱ በእግዚአብሔር ላይ ተገርሜ ነበር። ማለት በቃ እንደልባቸው ሲሆኑ እንደልባቸው ሲያረጉሽ እንደልባቸው ግፍ በቡድን ሆነው ተደራይተው ግፍ ሲሰሩ በዘመኔ አይቻውቃለሁ። በጣም ከሰው ዋው በቃ ይሄ ዓለም የግፈኞች ነው ማለት ነው ብዬ አልፌ ያውቃለሁ። በኋላ ግን 4-5 ይሆናሉ ቤተክርስቲያን አካባቢ ነበሩ። እያንዳንዳቸው ዋጋ ሲከፍሉ አየሁ። እያንዳንዳቸው ሁለቱ በህይወት የሉም ጭራሽ ገና በእድሜያቸው ሳይደርስ፣ ሌሎቹ ደግሞ በቃ እያንዳንዳቸው አይ እግዚአብሔር ጋር ፍትህ አለ አልኩኝ። ግን ቆይቶ ነው ይሄ ሆነው፣ ቆይቶ ነው ይሄንን እና በቃ አንቺ ስጪ ለአንተ ነው በቀል የኔ ነው ብሏል። እኔ ተበቀልልኝም አይደለም የምትይው ጉዳልኝም አይደለም የምትይው፣ እኔ ይቅር ብየዋለሁ አይ ፎርጊቭ ከዛስ ለአንተ ሰጥቼዋለሁ ብለሽ ኑሮሽን ቀጥይ። ይቅርታ ይባላል፣ ፎርጊቭ ኤንድ ፎርጌት ይባላል። ፎርጊቭ ኤንድ ፎርጌት ይቅርበልና እርሳ ነው፣ ግን ላይረሳ ይችላል። መርሳት ከእንትኑ ግን ትወጫለሽ፣ ከማብሰልሰሉ ግን ትወጫለሽ። ከልብሽ ይቅር ስትይው እና ስትተይለት ከመብሰልሰሉ ትወጫለሽ። አንድ መስፍን የሚባል ወዳጅ ነበረኝና ላይም ባር የሚባል ነበር፣ የእሱ ባለቤቶች ናቸው። አሁን አሜሪካን ያለው ዳላስ ቴክሳስ ነው ያለው። እና በኢሃፓ ጊዜ በጣም የሚወደውን ወንድሙን የገደለበት ሰው ነበረ እና ያውቃል ማን እንደገደለው፣ ወንድሙን የገደለው ማን እንደሆነ ያውቃል። ከዛ አንድ ቀን ፈጽሞ ሲብሰለስል ቆይቶ ግን ይቅር አለውና እስር ቤት ሄደ። እስር ቤት ሄደና ያንን ሰው አስጠራው። ወንድሜን የገደልከው አንተ ነህ፣ በጣም ወደው ወንድሜን የገደልከው፣ የመጣሁት ግን ይቅርታ እንዳረኩልህ ልነግርህ ነው። አይ ፎርጊቭ ዩ። ይሄ ቃሉ መውጣት አለበት። አይ ፎርጊቭ ዩ፣ ይቅር ብያለሁ ብሎት ወጣ እና ራሱን አስፈታ። ይቅር የሚተቢል ሰው ነፃ ነው የሚወጣው። ይቅር ማይል ሰው ደግሞ እስረኛ ነው የሚሆን። በጣም እስረኛ ነው የምትሆኙና ይሄ በቀሉ ክፉ እንደሆነ በሃይማኖትም ማስተማር ሄደ። እሱ ያንን ገደለ፣ ከዛ አንተ ገደለ፣ አንተ ተበቀልከው መልሶ ይበቀላል፣ አንተ ተበቀልከው መልሶ ይበቀላል። ከዛ ሄደህ ልትበቀለው ስትል 2 መቃብር ቆፍር ተብሏል። አንተ እሱን ትገድለዋለህ፣ አንተም ትሞታል። ባትሞት 25 ዓመት ተፈርዶብህ እስር ቤት ትገባለህ። ለምንድን ነው? ጥቅሙ ምንድን ነው? ስለዚህ በጣም በሃይማኖትም ያቺ ለደቂቃዎች ያለችን ደስታ በማስቀረት በቀልን በመተው ለእግዚአብሔር በመስጠት መኖር በጣም ያስፈልጋል። እኔ በጣም ነው የምጠነቀቀው ሰው ላለመበደል፣ ትንንሽ በደል እንኳን ላለመበደል እጠነቀቃለሁ። ሰዎች ከበደሉኝ ደግሞ ስሜቱ አይመጣም፣ የበቀል ይመጣል። በቀል እኮ ፍላጎቱ ይመጣል። ከሰትተይና ይቅርቴና ለእግዚአብሔር ትሰጪና ኑሮሽን ትቀጥያለሽ። ይጨርሱ ከእግዚአብሔር ከነሱ ከፈጣሪ ጋር ይጨርሱ እና በይቅርታ ትልቁ አማራጭ ይቅርታ ነው። በቃ መተው፣ ይቅር ማለት እሱ ነው የሚሻለው። እሱ ነው። እኔ በጣም ደጋግሜ ይቅርታን አነሳለሁ። ቅድም እንዳልኩሽ ነው አንዱ ምክንያቴ በሕክምናና በሳይኮሎጂ መካከል ያለ
ሄልት ሳይኮሎጂ የሚባል በግሌ እኔ ካውንስሊንግ ሳይኮሎጂ ነው ያጠናሁት። ግን ሄልት ሳይኮሎጂ ደግሞ በጣም ጊዜ ወስጄ አንብቤያለሁ። እነዚህ ስሜቶች ስትረስ የሚባለው፣ ቂም የሚባለው፣ አንፎርጊቭነስ፣ ቢተርነስ፣ መራራነት የሚባሉ ነገሮች በጤናው ላይ የሚያመጡትን ነገሮች በደንብ እረዳለሁና ደጋግሜ ነው ይቅርታን የማነሳው። እነዚህ ዋናው በቀል የሚያመጣው ስትረስ ነው። በቀል ጭንቀትን ያመጣል። ምሬቱ፣ መብሰልሰሉ፣ ቁጣው፣ ንዴቱ እንደዚህ የበቀል ስሜቱ ስትረስ የሚባለውን ነገር ያመጣል። ስትረስ የሚባለው ነገር ደግሞ ኮርቲሶል የሚባል ሆርሞን እንዲጨምር ያደርጋል። ከዛ ኮርቲሶል ሆርሞን ሲጨምር ይሄ ሃይ ኮርቲሶል ነው ችግሮቹን የሚያመጣው። ሃይ ኮርቲሶል ደም ብዛት፣ ይሄ ሳይንስ ነው። ደም ብዛት ያመጣል፣ ሃይፐርቴንሽን ወይም ያባብሳል፣ ስኳር በሽታ ያመጣል፣ ዲያቤተስ መልተስ ወይም ያባብሳል፣ የአንጀት ቁስለት ፔፕቲክ አልሰር ዲዚዝ ያመጣል፣ ኢንተስቲናል ፖሊፖሲስ ያመጣል፣ አስም እንዲባባስ ያደርጋል። በዛ ደግሞ ውፍረት ኦቤሲቲ እንዲመጣ ያደርጋል። ኮርቲሶል ሲበዛ ውፍረት እንዲመጣ ያደርጋል። ከዛ ደግሞ በሽታን የመከላከል አቅምሽን ይቀንሳል። እዚህ ጋር ነው በሽታን የመከላከል አቅምሽን ይቀንሳል። የበሽታን የመከላከል አቅምን ሲቀንስ አንድ ጊዜ ሰዎች ሚስ አንደርስታንድ አድርገው ነበረ። ቂም ካንሰር ያመጣል እንደዛ እንዳልኩ አስበው ነበር። አይደለም፣ ቂም ካንሰር አያመጣም። ቂም ስትረስ ያመጣል። ስትረሱ ኮርቲሶል እንዲጨምር ያደርጋል። ኮርቲሶል ሲጨምር የበሽታን የመከላከል አቅማችን ይቀንሳል። አሁን እነዚህ የተበላሹ ሴሎችን እየፈለጉ የሚውጡ ፋጎሳይትስ የሚባሉ ወይም ኪለር ሴልስ የሚባሉ ሴሎች አሉ እና በአጠቃላይ የመከላከል አቅምሽን ሲያወርደው በካንሰር የመያዝ ቻንስን ይጨምራል እንጂ እንደዚህ ኮዝ ኤንድ ኢፌክት ቂም ካንሰር ያመጣል ተብሎ አንድ ጊዜ እንደዛ አይደለም። እንደዛም አይደለም ያልኩት እኔ ግን ኮሪሌሽን አላቸው። ብዙ ቂም ባለበት ብዙ ካንሰር አለ። ይሄ ኮሪሌሽን ነው። ሌላው ማስረጃ ምንድነው? አሁን ካንሰር የሚታከምበት መንገዶች አሉ። ቀዶ ጥገና አለ፣ ሰርጀሪ አለ፣ ኬሞቴራፒ አለ፣ ሬዲዬሽን ቴራፒ አለ፣ ሌሎችም ሌተስት የሆኑ ደግሞ ቴራፒዎች አሉ። አንዳንድ ሆስፒታሎች ውስጥ በዓለም ዙሪያ ፎርጊቭነስ ቴራፒን ደግሞ አመጡ ለካንሰር ህመምተኞች። ለምንድን ነው የሚያስፈልገው? በካውንስሊንግ ፎርጊቭ እንዲያደርጉ ፎርጊቭነስ ቴራፒ ይጠቅማል። ቶሎ የመዳን እድላቸውን ለካንሰር ብቻ አይደለም ለየትኛውም ህመም ፎርጊቭነስ ቴራፒ ጥሩ ነው። ውስጥ ያለ ነገር ካለ ያስለቅቃሉ። እሱም ፎርጊቭ እንዳደረግ ይረዱኛል። ስለዚህ እነዚህ ሁሉ የጤና ችግሮች ይመጣሉ። ፀጉርሽ ይነቃቀላል፣ ቆዳሽ ይበላሻል፣ ቶሎ ማርጀት ያመጣል። ቀድሜ አረጃለሁ፣ ቀድሜም ልሞት እችላለሁ። እና አንዳንድ ጊዜ ሰዎችን ታይና በጣም በቂም ተይዘው ሲነግሩሻል። የሚያስቡት ያንን ሰው ነው። ሊጎዱት ቢፈልጉ አያገኙትም። ወይ ባለስልጣን ነው፣ ትልቅ ባለስልጣን ነው። ይብሰለሰላሉ፣ ይቃጠላሉ። በሽተኛ ሆነው ሲሞቱ ታያቸዋል። አለ ይሄ የምናየው ነገር ነው። እና እነዚህን ሁሉ ስለሚያመጣ ሰላምሽን ይነሳል፣ እንቅልፍሽን ይነሳል፣ ዲፕሬሽን ያመጣል፣ ጭንቀት አንዛይቲ ያመጣል፣ ኢንሶምኒያ እንቅልፍ ማጣት ያመጣል። ብዙ ነው። እኔ ምን አሰቃየኝ በዚህ ሁሉ? ለምንድን ነው የምሰቃየው? ዋይ ካንት አይ ፎርጊቭ? በቃ ይቅር ብዬ ለምን አልኖርም? በራሴ ላይ ጭንቀት ዲፕሬሽን ምን ከማመጣ የሚበድለኝ ሰው ነገም ይኖራል፣ የሚበድል ሰው ይኖራል። በቃ ይቅር ብዬ ማለፍ ነው። ማቅለል አይደለም። ሰው ይጠይቀኛል፣ ሰውየውን ካላገኘሁስ? ደብዳቤ ትጽፊለታለሽ በሚደርሰው መንገድ። ከሌለስ? በህይወት ከሌለ፣ በህይወት የሌለ ሞቶ ቂም የሚይዙ ሰዎች አሉ። ሰውዬው እኮ የለም ሞቷል እና በሞተው ሰውዬ ላይ የሚናደዱ አሉ። ለእሱም ቢሆን ሳይኮሎጂ ምን ሪኮመንድ ያደርጋሉ? ደብዳቤ መጻፍና ከዛ ደብዳቤው ማቃጠል፣ የሚላክበት ቦታ ስለሌለ በርኒት
ይቅር ብየዋለሁ። እና አንዳንዴ ይገርመኛል፣ በሞተ ሰውም በጣም ቂም የሚይዙ ሰዎች አሉ። ስለዚህ ይቅርታ ይሻላል፣ ይቅርታ ያዋጣል፣ ደግሞ ይቻላል። ይቅርታ ሰዎች ደግሞ ስትሆኑ የይቅርታ ጀግኖች ነው የምትሆኑት። በቃ በመተው ጀግና መሆን ይቻላል ለማለት ነው። መቃብሬ ላይ እንዳትቆም መቃብርህ ላይ አልቆምም መባል አለ እኛ ጋር። መቃብሬ ላይ እንዳትቆም መቃብርህ ላይ አልቆምም። ማንን? ልጅን፣ ማንን? እህትን፣ ወንድምን በተለያየ መንገድ በመቀያየም ቤተሰብ ውስጥ ስላለ ቂም ነው ማውራት መናገር የምፈልገው። እንዲህ ጠነከረ እንዳትደርስብኝ፣ አልደርስብህም፣ እንዳትመጪ እኔ ጋር፣ አንቺ ጋር አልመጣም ብሎ ምርር ያለ ጥላቻ፣ ምርር ያለ ቂም በቤተሰብ ውስጥና በቅርብ ወዳጆች ውስጥ ይኖራል። አሁን እንኳን ይህን ስናገር ልትናደዱ ትችላላችሁ፣ ግን መናገር አለብኝ። ልጅ ሃይማኖት ቀየረች ተብሎ ለምሳሌ እንደ ምሳሌ ሃይማኖት ቀየረች፣ ስለዚህ ሃይማኖትሽን ስለቀየርሽ ቤቴ እንዳደርሽ፣ አጠገቤ እንዳደርሽ፣ መቃብሬ ላይ እንዳትቆም ተብሎ ልጅ እንዴት እንደዛ ይደረጋል? ልጅ እንዴት ተቆርጦ ይጣላል? ከእናንተ ከአብራካችሁ የተገኘች ልጃችሁን በሃይማኖት ምክንያት አባራችሁ እንዳትደርሽ እዚህ ብላችሁ በፍጹም ስሜ እንዳትጠሪ እኔ አባትሽ አይደለሁም ተብሎ መቆራረጥ ይመጣል። ብቻ አይደለም፣ በእህት ወንድሞችን መካከል የመረረ በቃ እንደው ከአንድ አባት ከአንድ እናት ተወልዳችሁ እንኳን የመረረ ጥላቻ፣ የመረረ ቂም፣ እሷ እንዲህ አድርገኝ፣ እሷ እንዲህ አድርገኝ፣ እሱ እንዲህ አድርገኝ ብሎ በቤተሰብ መካከል ደግሞ ያለ ቂም አለ። ችግሩ ምንድን ነው? አንዳችሁ ላይ ችግር ሲመጣ እነሱ የራሳችሁ ዘመዶች ናቸው የሚጠሩት። እኔ አንድ ችግር ቢገጥምብኝ እና ከእህቶቼ ጋር ተጣልቼ በሆን እህቶቼ ናቸው የሚፈለጉት። እህቶች እኮ አሉት ይምጡ ነው የሚባለው። ወንድሞች ካሉ ወንድሞች አሉት ይምጡ ነው የሚባለው። በጥላቻ ኖረን ችግሩ መጨረሻ ላይ መገናኘታችን አይቀርም። ስለዚህ እስቲ ሞክሩ። ማለት ቤተሰብ ውስጥ ያለ ቂምን፣ ቤተሰብ ውስጥ ያለ በጣም የተመረራችሁበትን ጥላቻን ለአውጥታችሁ ለመጣል እስቲ ሞክሩ። ይቅር ለማለት እስቲ ሞክሩ። እንደዚሁም ደግሞ የቅርብ ወዳጆቻችሁ አብሮ አደጎቻችሁ ሊሆኑ ይችላሉ። ከእናንተ ጋር የኖሩ አብራችሁ የበላችሁ አብራችሁ የጠጣ ብዙ ነገር ያሳለፍከው ጓደኛህም ደግሞ ሊሆን ይችላል። በድሏል፣ አዎ። አጥፍቷል፣ አዎ። you can forgive him, just forgive him። ይቅር በለው፣ ተውለት። እና በቅርብ ወዳጆች መካከል ያለ ጥላቻ፣ በቤተሰብ መካከል ያለ ቂምና ጥላቻን አውጥታችሁ እንድትጥሉ ቻሌንጅ ላረጋችሁ ዛሬ ወደ እናንተ መጥቻለሁ። አሁን እየተናገርኩ ሊሰማችሁ ይችላል፣ ግን ጸልዩና አድርጉት። ጥላቻና ቂምን አውጥታችሁ ጣሉ። መቃብሬ ላይ አትቁም መቃብሬ ላይ አልቆምም የሚል አባባል ራሱ ከማህበረሰባችን ፈጽሞ መቅረት አለበት። ይህን ማለት ነው የፈለግኩት። ስላዳመጣችሁኝ አመሰግናለሁ።